በመቀጠል ዛሬ የምናከብረው በዓል የዓለም የአካባቢ ቀንን በተመለከተ ነው። የዓለም የአካባቢ ቀንን ስናከብር ደግሞ የተለያዩ ሁነቶችን በማከናወንና አካባቢያችንን በማጽዳት አካባቢያችንን ግሪን ኤሪያ በማልበስና ምቹ አካባቢ በመፍጠር ከዚህ ውጭ ደግሞ አካባቢያችን ላይ በይሄ የዓለም አካባቢ ቀን ሲከበር በዓለም አቀፍ ደረጃ ለ53ኛ ጊዜ በኢትዮጵያ እንደ ሀገራችን ለ33ኛ ጊዜ በክልል ደረጃ ለ29ኛ ጊዜ በወረዳችን እንደ ወንበርማ ወረዳ ደግሞ ለ12ኛ ጊዜ ዛሬ ይህንን በዓል እያከበርን ነው ማለት ነው ከሚመለከታቸው አጋር አካላት ጋር። ከዚህ በመቀጠል የተለያዩ አካባቢያችንን የሚበክሉ ነገሮችን ቆሻሻዎችን የወረዱ አዋጆች አሉ። በ1383 ዝባር 2007 ላይ በደንብ 2017 አምና የወጡ አዋጆች አሉ። አዲስ አዋጅ ማስፈጸሚያ አዋጆች ማለት ነው። ከዚህ ውጭ ፕላስቲኮችን እያንዳንዱ ሰው ፕላስቲክ ይዞ ቢገኝ ከ5000 እስከ 10000 ብር ድረስ ይቀጣል ማለት ነው። ከዚህ ውጭ ፕላስቲኮችን የሚያመርቱ ፋብሪካዎችም ጭምር ከ50000 እስከ 100000 ብር ድረስ ይቀጣሉ ማለት ነው። ምክንያቱም ይሄ አካባቢያችንን በሰው ላይም በእጽዋት ላይም ከፍተኛ የሆነ ችግር ይሄ የጋዝ ልቀቶች ሙቀት ኃይለኛ የሆነ ችግር በሰው ጤና ላይም ጭምር እያስከተለ ስለሆነ በዓለም አቀፍ ደረጃ በስዊድን ሀገር በ1972 ዓመተ ምህረት የተለያዩ ዓለም አቀፍ ድርጅቶችን ቁጭ ብለው ማለት ነው ምክክር አድርገው ምን ይሻላል የሚለውን ከዚያ ዓመተ ምህረት ጀምሮ በውይይት የተካሄደ እንትን ነው። ይሄ በእኛ መጣነው ሰው በዓለም አቀፍ ደረጃ ስለሆነ ያለችን አንድ ዓለም ናት በሚል ኦንሊ ዋን ክላይሜትስ በሚል እንትን የተደረገች እንትን ስለሆነ በዓለም አቀፍ ደረጃ የምናከብረው እንትን ስለሆነ በወረዳችን ደረጃ ደግሞ አሁን ላይ ከፍተኛ የሆነ የአካባቢ አየር ብክለት እየተፈጸመበት ያለ ወረዳ ነው። ምክንያቱም ይሄ የሆነበት ምክንያት ደግሞ ምንድነው? አካባቢያችን ላይ በሳይት ፕላን ተከልሎ የቆሻሻ የደረቅ ቆሻሻም የፈሳሽ ቆሻሻም ጭምር ማለት ነው ተለይቶም ተከልሎ የተሰጠ ቦታ ስለሌለ ማህበረሰቡ ባገኘው ቦታ ላይ በተለያዩ ዲሽ ቦዮችና በተለያዩ አካባቢዎች ላይ ቆሻሻዎችን ያስወግዳል ማለት ይጥላል። ይሄ ሲሆን ደግሞ ማህበረሰባችን በተለያየ ሁኔታ ተጎጂ ይሆናል ለተለያዩ በሽታዎች ማለት ነው።